Greetings to everybody. ዛሬ ስለ use of in and out እናያለን። ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ እንዲሁም ደግሞ ላይክ ማድረግ ያሉ ቪዲዮዎችን በሃምብል እንግሊሽ ማየታችሁ አዘንጉ። ጥሩ ቪዲዮዎች አሉ። እንደተለመደው ቼክ አድርጓቸው። ማየት ማመን ነው። Let's go to the main lesson, please. Use of in and out. In generally used for enclosed in ለምን እንደሚጠቅመን generally used for enclosed space or locations. ዝግ ለሆነ ወይ ደግሞ ለተከለለ ቦታ in ሁልጊዜ እንጠቀማለን. Like cities or countries, while at is used for specific points or locations ይለናል። በኋላ በአጠቃቀም ይገባቸዋል። like address or buildings. in for enclosed space ለምሳሌ enclosed space ለሆነ ነገር the book is in the box መጽሐፉ ምን ውስጥ ነው ያለው? enclosed ነው። box ውስጥ ወይ ሳጥኑ ውስጥ ነው ያለው። she lives in a big city በሆነ አንድ ቢግ ሲቲ ውስጥ እንደምትኖር ነው የሚያሳየን። the museum is in the park ሚዚየሙ ፓርክ ውስጥ እንደሆነ specific enclosed area ማለት ነው። እንቀጥል። I live in Paris ውስን በሆነ ቦታ ፓሪስ የፈረንሳይ ዋና ከተማ ውስጥ እንደምንኖር ያሳየኛል። I live in Paris. He's traveling in Europe. በኤሮፓ አካባቢ እንደሚጓዝ ወይም ቫኬሽኑን እንደሚያሳልፍ ለማሳየት he's traveling in Europe. at ወደ at አጠቃቀም እስካሁን in አይተናል። at for specific points or locations ይለናል። በተወሰነ ቦታ at ያሳየናል ይለናል። I'm at school ለምሳሌ ትምህርት ቤት ውስጥ ሁኜ ወይም በአቅራቢያው ሁኜ I'm at school ላለው ያ ማለት እየተማርኩ አይደለም፣ ግን በትምህርት ቤቱ ግቢ ውስጥ እንደሆንኩ ለማሳየት I'm at school. The bar is at 12th Main Street. ባሩ ወይ ደግሞ መጠጥ ቤቱ በ12ኛ ሜን ስትሪት ወይም ጎዳና ውስጥ እንደሚገኝ ለማሳየት The bar is at 12th Main Street ይለናል። I'm at the bus stop. I'm at the bus stop. vicinity ነው የሚያሳየው ወይ ቅርበት ነው። it doesn't have to be inside. ሲንቀጥል at for specific times ይለናል። ሌላው ደግሞ ከሰዓት ጋር ለማሳየት The movie starts at 10 a.m. The movie starts at 10 a.m. ይሄ ወደ 4 ሰዓት a.m. ወይም ጠዋት አካባቢ ገደማ ፊልሙ እንደሚጀምር ያሳየን ነው። Dinner is served at 7 p.m. ራት የሚስተናገድበት ሰዓት at 7 p.m. ይሄ ደግሞ ከምሽቱ 1 ሰዓት አካባቢ በኛ ለማለት ነው። ሌላ we will meet at noon ወደ ምሽት ገደማ እንገናኛለን ስንል we will meet at noon. at noon. I'm at school. I'm at school በምልበት ጊዜ ምን ማለት ነው? means you are physically present on the school grounds or specific building within the school. በአቅራቢያ በሚገኝ ህንፃ አካባቢ ወይ ደግሞ ግቢው ውስጥ ነኝ። I'm at ስጠቀም at በቀይ አስቀምጨዋለሁ። I'm at school ስል I'm at school ስል በትምህርት ቤቱ ግቢ ውስጥ ነኝ ወይ ደግሞ አቅራቢያ ለህንፃው ማለት ነው። at ስጠቀም እንቀጥል። I'm in school means እኔ ስኩል ውስጥ ነኝ ስል ወይ in ምን ለማለት ፈልጌ ነው? I'm attending lessons ትምህርት እየተማርኩ ነው። I'm getting an education right now. በሰዓት I am in school ስል ግን ትምህርት እየተማርኩ ነው፣ እየተከታተልኩ ነው
ወይ ደግሞ የትምህርቱ ሂደት እየተካሄደ ባለበት ውስጥ ነኝ ማለት ነው። አማት ስኩል ሪፈርስ ይለናል። አሁን መግለጫው በአጠቃላይ አማት ስኩል ሪፈርስ ቱ ዮር ፊዚካል ሎኬሽን ይለናል። በአካባቢ በሚገኘው ቦታ መገኘት ቢንግ ኦን ስኩልስ ኮምፓውንድ ኦር ቪሲኒቲ የትምህርት ቤቱ ግቢ ወይ ደግሞ አቅራቢያ ስትገኝ አማት ትላለህ። ነገር ግን ኢት ካን ቢ ዘ ሴም አማት ቸርች ቤተ ክርስቲያን አጠገብ ወይም አካባቢ ህንፃው ግቢ ውስጥ ነኝ ስትል አሁንም አማት ቸርች ትላለህ። አሚን ቸርች ስትል ግን ፕሮግራሙ ወይም ደግሞ የቤተ ክርስቲያኑ ክፍያ ወይ ደግሞ ምንድነው ጸሎት፣ ትምህርት እየተካፈልክ ነው ማለት ነው። አም ኢን ቸርች በምትልበት ሰዓት አማት ቸርች ስትል ግን ህንፃው ውስጥ ወይም በአካባቢ ደርሰሃል ማለት ነው። ስለዚህ የአትና የኤን አጠቃቀም በአግባቡ ለይተን እንወቅ። ቀላል ይመስላል ግን ከባድ ነው ሰዎች። ለማንኛውም I'll see you in the next with other common use of prepositions። እነዚህ preposition የምንላቸው ኢቭን ፈረንጆቹም ራሳቸው ወይም ቋንቋ ፈጣሪዎቹ ግራ የሚያጋቧቸው ናቸው። ለማንኛውም ዛሬ አትና ኢን አይተናል። አይሆፕ በቂ መግለጫ ያገኛችሁ ይመስለኛል። በቀጣይ ደግሞ በሌሎች ፕሪፖዚሽን እንገናኛለን። በኦንላይን እንዲሁም በአካል መማር ለምትፈልጉ በእነዚህ ስልኮች ደውሉልኝ። ኒኖ ነበርኩ ካምብል እንግሊሽ። በቀጣይ ቪዲዮ እስክንገናኝ ድረስ ታንክ ዩ ጋይስ። በእነዚህ ስልኮች ደውሉልኝ። ለማንኛውም ጉድባይ